ቪዲዮን ከመጀመራችሁ በፊት ቻናላችንን ማገዝ የምትፈልጉ ሰዎች ይህን ቪዲዮ VPN አብረታችሁ በማየትና ላይክ በማድረግ እንድትተባበሩ በአክብሮት እንጠይቃለን። ታሪኩ የሚጀምረው በአሜሪካና በሩሲያ መካከል በነበረው የቀዝቃዛው ጦርነት ወቅት ነው። በዚህ ውጥረት በነገሰበት ወቅት ፓትሪዮት የተሰኘ ሚስጥራዊ ድርጅት በሩሲያ ውስጥ ይንቀሳቀስ ነበር። ይህ ድርጅት ሀገሪቱን በማንኛውም ዋጋ ሊጠብቁ የሚችሉ ልዩ ኃይል ያላቸውን ሰዎች ለመስራት በሰዎችና በእንስሳት ላይ አደገኛ ሙከራዎችን ያደርጋል። በእነዚህ ሙከራዎች ወቅት ብዙ ፕሮጀክቶች ሙሉ በሙሉ ሲከሽፉ የብዙዎች ህይወትም ጠፍቷል። ሆኖም ከነዚህ የከሸፉ ሙከራዎች መካከል ጥቂት ሙከራዎች ተሳክተው አንዳንድ ሰዎች ልዩ ኃይል በማግኘት ልዩ ሰዎች ሆነዋል። ሁሉም ነገር በጥሩ ሁኔታ እየሄደ ሳለ ድንገት አንድ አስፈሪና ሚስጥራዊ ፍንዳታ ተከስቶ መላውን የላብራቶሪ ክፍል ያወድመዋል። በዚህ ፍንዳታ ሁሉም የልዩ ፍጥረቶች ፕሮጀክቶች ሲጠፉ እዚያ የነበሩት ሳይንቲስቶችም ደብዛቸው ይጠፋል። በሌላ በኩል ሩሲያ በኤአይ የሚሰሩ ሮቦቶቿን ስትሞክር እንመለከታለን። በዚህ የሙከራ ቦታ ላይ የጦር ታንኮችና ሄሊኮፕተሮችም ይገኛሉ። ሁሉም ነገር በተለመደው ሁኔታ እየሄደ ሳለ ድንገት የኤአይ ሮቦቶቹ በገዛ ታንኮቻቸውና ሄሊኮፕተሮቻቸው ላይ ጥቃት ይሰነዝራሉ። ከፍተኛ ውድመትም ይጀምራል። ሰራዊቱ እነሱን ለማቆም የተቻለውን ቢሞክርም ሳይሳካለት ይቀራል። ሮቦቶቹ እዚያ የነበሩትን የጦር መኪናዎች ሙሉ በሙሉ ከማውደማቸውም በላይ ሙከራውን ሲያካሂዱ የነበሩትን መኮንኖችና ቴክኒሻኖች ይገላሉ። ከዚህ ክስተት በኋላ በአንድ ወቅት በፓትሪዮት ድርጅት ውስጥ ሳይንቲስት የነበረውን ዶክተር አልገስን እናያለን። እሱ አሁን በራሱ ላይ ሙከራ በማድረግ ራሱን ወደ ከፊል ማሽንና ከፊል ሰው ቀይሯል። እሱንም እጅግ አደገኛና አስፈሪ የሚያደርገው ማሽኖችን በአእምሮ መቆጣጠር መቻሉ ነው። ዶክተር አልገስ ይህንን ኃይሉን በመጠቀም ሮቦቶቹን በመቆጣጠር ጥቃቱን በሙሉ ያስፈጽማል። ከዚያም ሁሉንም ሮቦቶች ይዞ ይሄዳል። ከዚያ በኋላ በመከላከያ ሚኒስቴር ውስጥ ሜጀር ጄኔራል ኒኮላይ ስለዚህ ክስተት አስቸኳይ ስብሰባ ሲጠሩ ይታያሉ። በስብሰባው ወቅት ሜጀር ኒኮላይ እንደገለጹት በ1940 ዓ.ም ዶክተር አልገስ የፔትሪየት ድርጅት የቴክኒክ ክፍል ኃላፊ ነበር። በዚያን ጊዜ አልገስ ሞዴል 1 የተሰኘ ማንኛውንም የኤሌክትሪክ ማሽን በልዩ ሪሞት መቆጣጠር የሚያስችል ፕሮጀክት ላይ እየሰራ ነበር። ነገር ግን ሙከራው ሙሉ በሙሉ በመክሸፉ ድርጅቱ ፕሮጀክቱን እንዲዘጋ አደረገ። ይህ ሁኔታ በዶክተር አልገስ ውስጥ ለጥላቻው ምክንያት ሆነ። ቀስ በቀስ አልገስ በፔትሪየት ድርጅት መሪ በሆነው በፕሮፌሰር ቪክተር ላይ ቅናት አደረበት። ምክንያቱም ቪክተር ሰዎችን ወደ ልዩ ሰዎች የሚቀይር ፕሮጀክት ላይ እየሰራና ተከታታይ ስኬቶችን እያስመዘገበ ነበር። በዚህ ቅናትና ቁጣ የተነሳ ዶክተር አልገስ የገዛ ሙከራውን ለማጠናቀቅ የቪክተርን ምርምር ለመስረቅ ወሰነ። በዚህ ሂደት ውስጥ ብዙ ሰዎች ተገደሉ። በመጨረሻም በዚህ ወንጀሉ ምክንያት ዶክተር አልገስ ወደ እስር ቤት ተላከ። ነገር ግን እስር ቤቱ ለረጅም ጊዜ ሊያቆየው አልቻለም። ከተወሰነ ጊዜ በኋላ በሆነ መንገድ ከእስር ቤት አምልጦ ወደ ቀድሞ ላብራቶሪው ተደበቀ። ወታደሮቹ ይህንን መረጃ ሲያገኙ ዶክተር አልገስን ለመያዝ ወደ ላብራቶሪው ዘመቱ። አልገስ ግን ወታደሮቹ እንደሚመጡ ቀድሞ ገምቶ ነበርና ላብራቶሪው ውስጥ አስቀድሞ ቦምብ አስቀመጠ። ወታደሮቹ ወደ ላብራቶሪው እንደገቡ ከፍተኛ ፍንዳታ ተከሰተ። አካባቢው በሙሉ ወደመ። እዚያ የነበሩት ወታደሮችም በሙሉ ተገደሉ። ከዚህ ፍንዳታ በኋላ የመከላከያ ሚኒስትሩ ዶክተር አልገስ የሞተ መሰላቸው። እውነታው ግን ፈጽሞ የተለየ ነበር። ዶክተር አልገስ በሆነ መንገድ ተረፈ። ይህ ብቻ ሳይሆን በፍንዳታው ምክንያት የወጡት አደገኛ ኬሚካሎች አካሉን በሙሉ ቀየሩት። ከዚህ በኋላ ዶክተር አልገስ የመጨረሻውንና እጅግ አደገኛው ሙከራ በራሱ ላይ በማድረግ ራሱን ወደ ከፊል ማሽንነት ቀየረ። አሁን የመከላከያ ሚኒስትሩ አንድ ትልቅ ውሳኔ አሳለፈ። ዶክተር አልገስን በእነሱ እርዳታ ለማቆም ሲባል ቀደም ሲል በሙከራዎቹ አማካኝነት የተፈጠሩትን ልዩ ሰዎችን ፍለጋ ጀመሩ። በሌላ በኩል ዶክተር አልገስ ከተለያዩ ቦታዎች ወታደራዊ ተሽከርካሪዎችንና መሳሪያዎችን ሲሰርቅ ይታያል። ይህ በእንዲህ እንዳለ ስብሰባው እንደተጠናቀቀ የመከላከያ ሚኒስቴሩ ፔትሪየት የተባለውን ሚስጥራዊ ድርጅት እንደገና እንዲንቀሳቀስ ወሰነ። በዚህ ጊዜ የፔትሪየት አመራርነት ለሜጀር ኤሌና ሎሪና ተሰጠ። ሜጀር ኤሌና ቡድኗን አዋቅራ ጋርዲያን የተሰኘውን ልዩ ሰዎችን የመፈለግ ተልዕኮ ጀመረች። ከተወሰነ ምርምር በኋላ ቡድኑ የልዩ ሰዎችን መገኛ አገኘ። ወታደሮቹም እነሱን ፍለጋ ተነሱ። በመጀመሪያ አርሜኒያ ውስጥ በሚገኝ አንድ ጥንታዊ ቤተ መቅደስ ውስጥ የሚኖረውን ለር የተባለውን ልዩ ሰው ጋር ደረሱ። እሱ ራሱን ከዓለም ለይቶ እንደ መነኩሴ ይኖር ነበር። ሜጀር ኤሌና እዚያ ደርሳ ወደ ፔትሪየት ፕሮጀክት እንዲመለስ ብታነጋግረውም ለር ግን በግልጽ እምቢ አላት። በቁጣና በሰቃይ ተሞልቶ ኃይሉን በማሳየት እዚያ ያሉትን ከባድ ድንጋዮች ወደ አየር ላይ አነሳቸው።
ይህም በድጋሚ አካባቢው ላይ ከፍተኛ ውጥረትን ፈጠረ። ነገር ግን ኤሌና ስለ ዶክተር አልገስና ሰሞኑን በወታደራዊ ማሰልጠኛ ጣቢያው ላይ ስለተፈጸመው ጥቃት ለለር ስትነግረው የለር አመለካከት ተቀየረ። የዶክተር አልገስን ስም እንደሰማ ቁጣ በፊቱ ላይ በግልጽ ይታይ ነበር። በመጨረሻም አሁን ከዶክተር አልገስ በቀል መውሰድ ስለሚፈልግ ከፔትሪየት ፕሮጀክት ጋር ለመስራት ተስማማ። ከዚያ በኋላ ካን የተባለውን ሌላ ልዩ ሰው እናያለን። አንዳንድ ወኪሎች በመኪኖቻቸው ጥቃት ሊሰነዝሩበት ቢሞክርም ካን ግን እጅግ ከፍተኛ ፍጥነትና ገዳይ የሆኑ ስለታማ ቢላዎች አሉት። በቅጽበት በመኪኖቹ መካከል በመገኘት መኪኖቹን በቢላዎቹ ለሁለት ሰነጠቃቸው። በጥቂት ሰከንዶች ውስጥ ወኪሎቹ በሙሉ ተገደሉ። ከዚያ በኋላ ካን ለርን ከፊቱ ቆሞ አየው። ለር ካንን ከዶክተር አልገስ በቀል ለመውሰድ አብሮት እንዲሄድ ጠየቀው። ካንም ለጥቂት ጊዜ አሰላስሎ በዝምታ አብሮት ለመሄድ ተስማማ። በሌላ በኩል ታሪኩ ወደ ሳይቤሪያ ይወስደናል። ወታደሮቹ ሶስተኛውን ልዩ ሰው ፍለጋ እዚያ ደርሰዋል። ይህ ልዩ ሰው አረስ ሲሆን በገጠር ባለች የተተወች ቤት ውስጥ ይኖር ነበር። አረስ ወታደሮቹን እንዳየ ወደ አስፈሪ አውሬነት ተቀየረ። ወታደሮቹን ማጥቃትና መግደል ጀመረ። በዚህ መሃል አይኑ ካንና ለር ላይ አረፈ። ሁለቱም ከዶክተር አልገስ በቀል መውሰድ እንደሚፈልጉ ሲረዳ አረስም አብሯቸው ለመሄድ ተስማማ። አሁን ታሪኩ ወደ ሞስኮ የሰርከስ ትርኢት ያመራል። እዚህ ዜኒያ የተባለች ልጅ ትርኢት እያሳየች ነው። ወደ ትልቅ ገንዳ ውስጥ ስትዘል ውሃው ውስጥ እንደገባች ወዲያውኑ ትሰወራለች። በእውነቱ ዜኒያ ውሃ ውስጥ የመሰወር ልዩ ኃይል አላት። ትርኢቱ ካለቀ በኋላ ዜኒያ ልብስ መቀየሪያ ክፍሏ ውስጥ እያለች ካን በድንገት ከፊቷ ታየ። ዜኒያ ካንን ስታየው ደንግጣ ጥቃት ሰነዘረችበት። ካን በከፍተኛ ፍጥነት በማምለጥ ጓደኛ መሆናቸውን ለማስረዳት ቢሞክርም ዜኒያ አልሰማችውም። በድጋሚ ጥቃት ሰነዘረችበት። በዚያች ቅጽበት ለር እዚያ ደረሰ። ዜኒያ ከሱ ጋር መታገል ጀመረች። ነገር ግን ለር አሸነፋት። በመቀጠል አረስ ደረሰና ለዜኒያ ልዩ ኃይል ስላላቸው ሁላቸውም አሁንም ወጣት እንደሆኑ ነገራት። 40 ዓመታት ቢያልፉም እድሜያቸው ግን ባለበት ቆሟል። ከዚያ በኋላ ሁሉም ወደ ዋና መስሪያ ቤት ደረሱ። እዚያም ዜኒያ የምታስታውሰው እስከ 1978 ዓመተ ምህረት የነበሩትን ክስተቶች ብቻ እንደሆነ ነገረቻቸው። ከዚያ በኋላ ያለው ነገር ሁሉ ከትውስታዋ ጠፍቷል። ዶክተሮች ሺቫ ከተባለ የውሃ ገንዳ አጠገብ እንዳገኟት፣ ነገር ግን ማንም ሊያውቃት እንዳልቻለ ገለጸች። ስሟን ሊያውቁ የቻሉት በጣቷ ላይ አድርገው በነበረው ቀለበት ብቻ ነበር። ዶክተሮቹ ትውስታዋ በጊዜ ሂደት ሊመለስ እንደሚችል ነግረዋት ነበር። ነገር ግን እስካሁን አልተመለሰም። ዜኒያ እንደገለጸችው ባለማርጀቷ ምክንያት በህይወቷ ውስጥ ብዙ ችግሮች አጋጥመዋታል። ሰዎች እንዳይጠረጠሯትና ከእይታ ውጪ ለመሆን ስትል ሁልጊዜ የመኖሪያ ቦታዋን በመለወጥ መኖር ነበረባት። በመቀጠልም ዜኒያ ስለ ኃይሏ ስታስረዳ ውሃ ውስጥ መደበቅ እንደምትችልና እንደ ሁኔታው የሰውነት ሙቀቷን መለወጥ እንደምትችል ተናገረች። ንግግራቸው ገና ሳይጠናቀቅ የኤሌና ቡድን አባል መጥቶ የዶክተር አልገስን መገኛ ማግኘታቸውን አበሰረው። አልገስ አሮጌ መኪኖችና ብረታ ብረቶች የሚጣሉበት ቦታ ውስጥ ሆኖ ቦታውን እንደ ዋና መስሪያ ቤት እየተጠቀመበት ነበር። ይህንን ዜና እንደሰሙ ልዩ ሰዎቹ ሙሉ በሙሉ ወደ ቦታው አመሩ። እዚያም ኃይለኛ ዝናብ መዝነብ ጀመረ። ዜኒያ የዝናቡን አጋጣሚ በመጠቀም ያለ ፍርሃት ወደፊት ተጓዘች። ይህ በእንዲህ እንዳለ ሌሎቹ አራቱ ዶክተር አልገስን ለማግኘት በተለያዩ አቅጣጫዎች ተለያዩ። በድንገት ከዋናው መስሪያ ቤት ጋር የነበራቸውን ግንኙነት መስመርም ተቋረጠ። ከዚያም የዶክተር አልገስ ጠባቂዎች ዜኒያን አዩአት። ምክንያቱም አልገስ ለጠባቂዎቹ እጅግ የላቀ የማየት ችሎታ ሰጥቷቸው ነበር። የሰውነት ሙቀቷን በመከተል የት እንዳለች አወቁና በልዩ መሳሪያ እዚያው ባለችበት አቀዘቀዟት። በሌላ በኩል ካንና አርስ ኃይላቸውን በመጠቀም ጠባቂዎቹን አንድ በአንድ መግደል ጀመሩ። ነገር ግን ካን ለጥቂት ሰከንዶች ሲቆም አንድ ወታደር አጋጣሚውን በመጠቀም በመርፌ ተኮሰበት። መርፌው እንደወጋው ካን ራሱን ሳተ። ቀጥሎም የዶክተር አልገስ ጠባቂዎች አርስን በብልሃት ወጥመድ ውስጥ በመክተት ያዙት። በሌላ በኩል ለር አካሉን በድንጋዮች ሸፈነ። ሁለቱንም እጆቹን በአንድ ላይ መሬት ላይ በመምታት አነስተኛ የመሬት መንቀጥቀጥ ፈጠረ። በዚህም ብዙ ወታደሮችን ገደለ። በዚያች ቅጽበት ዶክተር አልገስ ራሱ እዚያ ደረሰ። ለር በድንጋዮች ጥቃት ቢሰነዝርበትም በሁለቱ መካከል ከባድ ፍልሚያ ተጀመረ። ሆኖም የለር ጥቃት በአልገስ ላይ ምንም አይነት ጉዳት አልደረሰም። አልገስ ለርን በጭካኔ በመደብደብ እንዲበረከክ አደረገው። ከዚያም ጀርባውን ሰበረው። ለር በከፍተኛ ሁኔታ ቆሰለ። ከዚያ በኋላ ዶክተር አልገስ ሁሉንም የማግኔት መከላከያ ባለው ክፍል ውስጥ ዘጋባቸው። እዚያ እንደሚመጡ አስቀድሞ ያውቅ እንደነበርና ለጠባቂዎችም እነሱን ለመዋጋት የሚያስችሉ ልዩ መሳሪያዎች እንዳስታጠቃቸው ነገራቸው። በመቀጠልም ከሱ ጋር እንዲቀላቀሉ እድል ሰጣቸው። አርስ ግን በግልጽ እምቢ አለ።
አሁን ዶክተር አልገስ የሰረቃቸውን ታንኮችና ወታደራዊ መኪኖች በሱ ቁጥጥር ስር እንዲሆኑ በማድረግ በከተማዋ ላይ ጥቃት ሰነዘረ። በዚህም የብዙ ሰዎች ሕይወት ጠፋ። ከዚህ በኋላ ወታደራዊ ታንኮች እንደተሰረቁና ማንነቱ ያልታወቀ ጠላት ከሰራዊቱ ጋር ወደ ሞስኮ እየገሰገሰ መሆኑን የሚገልጹ የዜና ዘገባዎችን እናያለን። ሁኔታው ይበልጥ እየተባባሰ ይሄዳል። ዶክተር አልገስ እና ሜጀር ጄኔራል ኒኮላይ አብረው ይታያሉ። እዚህ ጋር ነው ትልቅ ሚስጥር የሚገለጠው። ሜጀር ኒኮላይ ከዶክተር አልገስ ጋር ሚስጥራዊ ስምምነት አድርጎ ነበር። ስምምነቱም ሜጀር ኒኮላይ ሁሉንም ልዩ ሰዎችን ለአልገስ አሳልፎ ከሰጠ አልገስ ምንም አይነት ቁጥጥር እንደማያደርግ ነበር። ነገር ግን ዶክተር አልገስ ቃሉን አልጠበቀም። እውነተኛ ማንነቱን በማሳየት ሜጀር ኒኮላይን በጭካኔ ገደለው። በእውነቱ የዶክተር አልገስ ዓላማ በቀል ብቻ ሳይሆን መላውን ዓለም መቆጣጠር ነው። ለዚህም ሲል አንድ ግዙፍ ታወር ከስሩ ነቅሎ በሄሊኮፕተሮች እርዳታ ወደ ፌዴሬሽን ታወር አጠገብ ወሰደው። እቅዱ ሁለቱንም ታወሮች በማገናኘት ወደ ሩሲያ ሳተላይት ምልክት መላክ ነው። ይህ ስርዓት ልክ እንደተጀመረ ሁሉም ሳተላይቶች በሱ ቁጥጥር ስር ይውላሉ። ከዚያ በኋላም በዓለም ላይ ያለ ማንኛውንም ማሽን ከሱ ቁጥጥር ሊያመልጥ አይችልም። ይህ በእንዲህ እንዳለ ሜጀር ኤሌና ለርን ከቁጥጥር ማዕከሉ ወደ ዋና መስሪያ ቤት አመጣችው። ለር ራሱን ሲያውቅ ራሱን ስቶ በነበረበት ወቅት ልጁን በህልሙ ያያት እንደነበር ለሜጀር ኤሌና ነገራት። ልጁ በአይኑ ፊት እያረጀች ስትሞት ተመልክቷል። በሱ ልዩ ኃይል ምክንያት የሱ እድሜ ባይጨመርም ልጁ ግን ከጊዜ ጋር እያረጀች ሄዳለች። ይህ ትውስታ ከውስጥ ሙሉ በሙሉ ሰብሮታል። ከጥቂት ቆይታ በኋላ ፕሮፌሰር ቪክተር ሜጀር ኤሌናን ለመገናኘት መጣ። ለብዙ ዓመታት ተደብቆ እንደኖረ ነገር ግን አልገስን በዜና ላይ ሲያየው መመለስ እንዳለበት ነገራት። ቪክተር አልገስን ለማሸነፍ የሱ እርዳታ እጅግ አስፈላጊ እንደሆነ ነገራት። ወዲያውኑ ለርም ማከም ጀመረ። እንዲሁም ስለ አልገስ ላብራቶሪ ጠቃሚ መረጃ ለሜጀር ኤሌና ሰጣት። ከዚያ በኋላ ሜጀር ኤሌና ከቡድኗ ጋር ወደ አልገስ ላብራቶሪ ሄደች። እዚያም ጠባቂዎቹን በሙሉ በመግደል ልዩ ሰዎችን ነፃ ወጣቻቸው። አረስ በየቀኑ ይበልጥ ወደ እንስሳነት እየተቀየረ መሆኑንና እስከ መጨረሻው ወደ አውሬነት እንዳይለወጥ እንደሚሰጋ ለሜጀር ኤሌና ነገራት። ኤሌና ግን ይህ እንዲሆን እንደማትፈቅድና ፕሮፌሰር ቪክተር ሊያክመው እንደሚችል አስረዳችው። ይህ በእንዲህ እንዳለ ፕሮፌሰር ቪክተር በአልገስ ላብራቶሪ ውስጥ ሆኖ ፕሮጀክቶችን ሲያጠና ዶክተር አልገስ በድንገት እዚያ ደረሰ። ቪክተር ባየው ጊዜ አልገስ ልዩ ሰዎች ፕሮጀክቱ ላይ ለብቻው በመስራቱ እንደከዳውና እንደበደለው ነገረው። አልገስም በቁጣ አሁን እውነተኛው ሊቅ ማን እንደሆነ ለዓለም አሳያለሁ አለው። ይህም ብሎ መርዛማ ጋዝ ለቆበት ወጣ። ይህም ፕሮፌሰር ቪክተር ራሱን እንዲስት አደረገው። ከዚህ በኋላ ዶክተር አልገስ ሁለቱንም ታወሮች በማገናኘት የጠፈር መገናኛውን አቆመው። ስርዓቱን እንደገጠመው ሜጀር ኤሌናና ቡድኗ መረጃው ደረሳቸው። ኤሌና ወዲያውኑ ተዋጊ ጀቶች በዶክተር አልገስ ላይ ጥቃት እንዲሰነዘሩ አዘዘች። ነገር ግን አልገስ በሮቦት ሰራዊቱ እርዳታ ሁሉንም ተዋጊ ጀቶች አወደማቸው። በሌላ በኩል ካንና ኤሌና በአንድ ረጅም ህንፃ ላይ ቆመው እናያለን። ካን በአንድ ወቅት ወንድሙን ለማሸነፍ በሚታገልበት ወቅት ልዩ ኃይሉን መቆጣጠር አቅቶት በስህተት የገዛ ወንድሙን እንደገደለው ለኤሌና ነገራት። ይህ የጥፋተኝነት ስሜት አሁንም ከውስጥ እየበላው ነው። ከዚህ በኋላ ኤሌና ልዩ ኃይላቸውን ይበልጥ የሚያጠናክሩ ጥሩ የሆኑ የጀግና ልብሶችንና መሳሪያዎችን ለሁላቸውም እንዳዘጋጀች በዋና መስሪያ ቤቱ ለሚገኙ አባላት ነገረቻቸው። በመጀመሪያ ለአርሰስ ከነርቭ ስርዓቱ ጋር የሚገናኝና አርስ ትኩረት ባደረገበት ቦታ ሁሉ የሚተኩስ አውቶማቲክ ማሽን ሰጠችው። ለዜኒያ ደግሞ በማንኛውም ጊዜ እንድትሰወር የሚያስችላትን ልብስ ሰጠቻት። አሁን ለመሰወር ውሃ አያስፈልጋትም። እንዲሁም የነካችው ነገር ሁሉ አብሯት ይሰወራል። የለር ልብስ ደግሞ ኃይሉን በሚጠቀምበት ጊዜ በማንኛውም ቦታ የድንጋይ ጅራፍ እንዲፈጠር የሚያግዙት ልዩ ድንጋዮች አሉት። በመቀጠልም ከበፊቱ የበለጠ ስለታምና አደገኛ የሆኑ ሁለት ቢላዎች ያሉት የካን ልብስ ታየ። የካን ልብስ ጥይቶችም ሆነ መርፌዎች ጉዳት እንዳያደርሱበት ተደርጎ የተሰራ ነው። ከዚህ በኋላ ሁሉም በአዲሶቹ ልብሶቻቸውና መሳሪያዎቻቸው ስልጠና ጀመሩ። ከከባድ ስልጠናና ልምምድ በኋላ ልብሶቻቸውንና መሳሪያዎቻቸውን ሙሉ በሙሉ መቆጣጠር ተማሩ። በሌላ በኩል ዶክተር አልገስ ወደ ሩሲያ ሳተላይት ምልክት ለመላክ ሁለቱንም ታወሮች ኃይል እንዲሞሉ እያደረገ ነው። ጠፈር ማገናኛው እንደጀመረ ምልክቱ ወደ ሳተላይት ይላካል። ይህንን ሁሉ ለማቆም ጀግኖቹ የቀራቸው 1 ሰዓት ብቻ ነበር። ሜጀር ኤሌና በሁለቱ ታወሮች ዙሪያ የተገነባውን መከላከያ ለማጥፋት የሚያስችል እቅድ አዘጋጀች። በእቅዱ መሰረት መከላከያው እንደጠፋ ሁሉም ወዲያውኑ መውጣት አለባቸው። ምክንያቱም ከዚያ በኋላ
ሁለቱም ታወሮች በጦር ሚሳኤሎች ይደመሰሳሉ። በእቅዱ መሰረት ሁሉም ወደፊት ተጓዙ። ለር በሚስጥር መተላለፊያ በኩል ወደ መጀመሪያው ታወር በመግባት እዚያ ያሉትን ጠባቂዎች በኤሌክትሪክ ጅራፉ ገደላቸው። በሌላ በኩል አርሰስ በሁለተኛው ታወር ያሉትን ጠባቂዎች በአውቶማቲክ ማሽኑ ሲያጠፋ፣ ዜኒያ ደግሞ እየተሰወረች አገዘችው። ጠባቂዎቹን ከገደሉ በኋላ ዜኒያና አርሰስ ለር ወዳለበት ህንፃ ደረሱ። ይህ በእንዲህ እንዳለ ካን በአውሮፕላኑ በመታገዝ ወደ ታወሮቹ ተቃረበ። ሆኖም የዶክተር አልገስ የኤአይ ሮቦቶች በአውሮፕላኑ ላይ ጥቃት ሰነዘሩ። ጥቃቱ በጣም ኃይለኛ ከመሆኑ የተነሳ አውሮፕላኑ ሙሉ በሙሉ ወደመ። ካንም ከአውሮፕላኑ ለመዝለል ተቸገረ። በሌላ በኩል ለር፣ ዜኒያና አርሰስ በአንድ ግዙፍ ቧንቧ ላይ በመጓዝ ወደ አልገስ ዋና ግንቡ እየተቃረቡ ሳለ የአልገስ ጠባቂዎች ደርሰው ተኩስ ከፈቱባቸው። በጥይት ዝናብ መሃል የአርሰስ እግር ከቧንቧ ላይ አምልጦት ተንጠለጠለ። በዚያ ቅጽበት ለር በኤሌክትሪክ ጅራፉ መከላከያ ሲፈጥር፣ ካን ደግሞ ከአውሮፕላኑ ዘሎ በጠባቂዎቹ ስር ያለውን ቧንቧ ቆረጠው። ቧንቧው ሲሰበር ጠባቂዎቹ በሙሉ ተከስክሰው ሞቱ። ላብራቶሪ ውስጥ ሜጀር ኤሌና ፕሮፌሰር ቪክተርን በጣም በከፋ ሁኔታ ላይ ሆና አገኘችው። ቪክተር በደከመ ድምፅ ጀግኖቹ ኃይላቸውን ካስተባበሩ እጅግ ግዙፍ ኃይል መፍጠር ይችላሉ። ዶክተር አልገስን ለማሸነፍ ብቸኛው መንገድ ያ ነው አላት። በሌላ በኩል ጀግኖቹ የኃይል ማመንጫው ጋር ደረሱ። ዜኒያ የሰውነት ሙቀቷን በመጨመር ማመንጫውን ያዘችው። ይህ በጣም የሚያሰቃይ ቢሆንም ተስፋ አልቆረጠችም። ዜኒያ በማመንጫው ላይ የኤሌክትሪክ እጥረት በመፍጠር እንዲጠፋ አደረገችው። ይህን ስታደርግ ራሷን ልትስት ብትችልም አርሰስ ያዛት። ማመንጫው ሲጠፋ የታወሩ መከላከያ ተነሳ። ሜጀር ኤሌናና ቡድኗ በዚህ በጣም ተደሰቱ። ወዲያውኑ ታወሩ ላይ የሚሳኤል ጥቃት ለማዘዝ ቢፈልጉም ኤሌና ጀግኖቹ እስከሚወጡ ድረስ ጥቂት ጊዜ እንዲሰጣቸው ጠየቀች። ጀግኖቹ በቀጥታ ዶክተር አልገስን ለመግጠም ሄዱ። አርሰስ በሽጉጡ ሊተኩስ ሲል አልገስ ማሽኑን ተቆጣጥሮ አጠፋው። ለር በጅራፉ ቢሰነዝርም አልገስ ጅራፉን ቀምቶ ለሩን ወረወረው። ካንም ጥቃት ቢሰነዝርም አልገስ አየር ላይ አንስቶ ወረወረው። በዚያ ቅጽበት ዜኒያ ለርን እንዲሰወር አደረገችው። ለር በድንገት ከአልገስ ፊት ተነስቶ በኤሌክትሪክ ጅራፉ ያዘው። ካን በድጋሚ ጥቃት ለመሰንዘር ቢሞክርም አልገስ ጅራፉን በኃይል በመበጠስ ሁሉንም በአንድ ላይ በተናቸው። አርሰስ ወደ አውሬነት ተቀይሮ አልገስን ቢጋፈጠውም አልገስ በጣም ጠንካራ ስለነበር በአንድ ቦክስ ብቻ አርሰስን መሬት ላይ ጣለው። በዚህ መሃል ካን በላይኛው በኩል የሚበራ አውሮፕላን ተመለከተ። ሁለቱም ቢላዎችን በገመድ አስሮ ወደ አውሮፕላኑ በመወርወር በአየር ላይ መጓዝ ጀመረ። በዚያ ቅጽበት ሰራዊቱ ወደ ታውሮቹ ሚሳኤሎቹን ተኮሰ። ነገር ግን ሚሳኤሎቹ ታውሩ ጋር ከመድረሳቸው በፊት አልገስ ተቆጣጥሮ አየር ላይ እንዲፈነዱ አደረጋቸው። በመቀጠልም አልገስ ካን የተንጠለጠለበትን አውሮፕላን ተቆጣጥሮ ሊያጋጨው ሲል ካን ገመዱን ቆርጦ ሁሉም ወደ ወንዝ ውስጥ ወደቁ። እዚያም ሜጀር ኤሌና ፕሮፌሰር ቪክተር ያለውን ነገረቻቸው። ኃይላቸውን ካስተባበሩ አልገስን የሚያሸንፍ ኃይል መፍጠር እንደሚችሉ ገለጸችላቸው። ጀግኖቹ ልክ እንዳለቻቸው በማድረግ ኃይላቸውን በሙሉ ወደ ለር አስተላለፉ። በለር ውስጥ እጅግ ግዙፍ ኃይል ተጠራቀመ። ለር ኃይሉን ወደ ታወሮቹ ሲለቀው ታላቅ ፍንዳታ ተከሰተ። ሁለቱም ታወሮች ሙሉ በሙሉ ወደሙ። ዶክተር አልገስም ተገደለ። ከዚያ በኋላ ወታደሮቹ ሞስኮን ካልታወቀ ጠላት እንደታደጓት በዜና ተነገረ። በእውነቱ ግን የልዩ ጀግኖቹ ማንነት እስካሁን በሚስጥር ተይዟል። ሁሉም ነገር ካለቀ በኋላ ኤሌና ጀግኖቹን አመሰገነች። ከዚያ ክስተት በኋላ የዜኒያ ትውስታ ተመለሰላት። ሁሉም ሊለያዩ ሲሉ ሜጀር ኤሌና ሌሎች ልዩ ጀግኖቹን መገኘታቸውን ነገረቻቸው። ፊልሙም እዚህ ላይ ያበቃል።